መጥቻለሁ። ኬክም ይዤ መጥቻለሁ። ተመልከተኝ፣ ፊኛውን ትንሽ አጣቴ ላይ ሁሉ አስሬዋለሁ። የፍቅር መገለጫ የተባሉትን በሙሉ ይዤ መጥቻለሁ። አሁን እነዚህ ፊኛዎችን ለሁለት ይዘን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ እንግዲህ ደስ በሚል ሁኔታ ደስ የሚል ቪዲዮ ይዤላችሁ መጥቻለሁ። በመጀመር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። እና እንግዲህ ሄርሜላ ባሌ እያለች እየራሮጠች እንደምታዩት ነው። ታስቃለች ምስኪን። የሰውን ባሌ ከማለት ይጠብቀን ነው የሚባለው። በባልና በሚስት መካከል አንገባም ስንል ያለ ምክንያት አይደለም። ዛሬ እንግዲህ ሩታና አብርሽ ታርቆ በዓልን አብሮ ለማሳለፍ ከልጃቸው ጋራ በአንድ አይነት ልብስ ደምቆ ከቤተሰቦቻቸው ጋራ ደስ የሚል ላይፍ እያሳለፉ ይገኛሉ ማለት ነው። ሩታና አብርሽ መቼም ቢሆን አይጣሉም፣ አይለያዩም። ያው አንዳንድ ግጭቶቹ በቤተሰብ መካከል የማይቀራ ነው። እሱን ደግሞ እነሱ ቀስ በቀስ ይፋታሉ እንጂ መቼም ተለያይቶ አይለያዩ ማለት ነው። እና ሄርሜላ እርምሽን አንሺ። ምክንያቱም አንቺ በመሀል ትጎጃለሽ። በመሀል አንቺ ሴት ነሽ እና ሴትነትሽን ክብርሽን የሚጎዱ ነገሮችን አብዝተሽ ባትጠቀሚ አሪፍ ነው። ከአንቺ የማይጠበቅ ነገር ነው እያደረግሽ ያለሽው። አንድ ሰው ከወለደ በኋላ ያ ልጅ አባት ሆኖ እሷን ጥሎ ወደ እኔ ይመጣል ብለሽ የምታስቢ ከሆነ አንቺም ጥሎ ወደ ሌላ እንደማሄድ እንዴት ታስቢያለሽ ማለት ነው። እና ሩታና አብርሽ ደግሞ መቼም የማይለያዩ በቃ በፍጹም የማይለያዩ ጥንዶች ናቸው። ሩታና አብርሽ ይለያያሉ ማለት የውሸት ዜና ነው ሆኖ የሚጠብቀው ማለት ነው። እና እንግዲህ ዛሬ እንደዚህ ሆኖ ሲታያችሁ ተስፋ ትቆርጫለሽ፣ ወደ ራስሽ ትመለሻለሽ በሚል ያው ተስፋ አደርጋለሁ። እንደዚህ ቆንጆ ሆኖ በአንድ አይነት ልብስ ደምቆ በዓሉን ሲያሳልፉ ስሜቱ ከባድ ይሆንብሻል። እንግዲህ መቼም ቢሆን የሰው ወርቅ አይደምቅ ነው የሚለው አይደል የሀገር ሰው። እና የሰው ባልሽ ሊሆን አይችልም። ጥሩ ጓደኛሽ፣ ጥሩ ወንድምሽ ሊሆን ይችላል። አንቺም በወንድምነቱ እና በጓደኝነቱ ተጠጊው። የሚያስፈልግሽ ነገር አብሮ ቪዲዮ መስራት ምናምን። ግን ባሌ እያልሽ የሰውን ባል እያቀፍሽ እየዘለልሽ ባትዘልቅ አሪፍ ነው ብዬ ነው የሚመክርሽ። ይህንን እንግዲህ አንቺ የሰው ምክርን ሰሚ አይደለሽም። አብርሽ ዞር ስል ብዙ ትታመሚያለሽ፣ ብዙ ትተከዣለሽ። ከሩታ በላይ አንቺ ነሽ እንደው ሚስቱ የምትመስልን በጣም በቃ ማለቃቀስሽ ምናምን። ይሄ ነገር ለአንቺ አይበጅሽም። ወደ ራስሽ ወደ ልብሽ ተመለሽ ማለት ነው። እና አብርሽና ሩታ ተለያይቶት ስለማይለያዩ ትንሽ በቃ እርቅ ሲፈጥሩ ሰላም ሆኖ ሰላማዊ ህይወት ነው የሚኖሩት። እነሱን ለመለያየት አንቺ ደግሞ እሱን ለማታለል የማታደርጉ ጥረት የለም። ይሄ ፍጹም ራስሽ ነው የሚጎዳሽ። ሩታ የአብርሽ ቤተሰቦቹ ይወዷታል። የሶሻል ሚዲያ ቤተሰቦቿ ደግሞ በጣም ይወዷታል፣ በጣም ያከብሯታል። በዚህ ሁኔታ ሩታና አብርሽ ተለያይቶ በሩታ ቦታ እኔ እገባለሁ ማለት ቦታሽን አላወቅሽምና ሄርሜላዬ፣ እኔ ላንቺ ብዬ ነው። እኔም ሴት ነኝና እየሰደብኩሽ አይደለም፣ ለራስሽ ብዬ ነውና ከሩታና ከአብርሽ ህይወት ወጥተሽ የራስሽን ላይፍ ደስ በሚል ራስሽን ክብርሽን በሚጠብቅ ሁኔታ የራስሽን ላይፍ ብኖርሽ አሪፍ ነው። ምክንያቱም የሰውን ህይወት ማበላሻት፣ የሰውን ህይወት መበታተን ለራስ እንኳን ለህሊና እረፍት የለውም፣ ለህሊና ሰላም አይሰጠምና እንግዲህ ዛሬ አብርሽና ሩታ ከቤተሰቦቻቸው ከልጃቸው ደምቆ በዓልን እንደዚህ ለማሳለፍ ቅድመ ዝግጅታችሁን አሳይቶናል። ይህን ስታይ ደግሞ አንቺ እንግዲህ ልብሽ እንዳይሰበር። ምክንያቱም የሰው ነገር የሰው ወርቅ ለአንድ ቀን ነው፣ ብትለብሽም ይወሰዳል። ያ ማለት ያው የሰው ባል ስላልሽ ብቻ ባልሽ ሊሆን አይችልም ለማለት ፈልጌ ነው። እና ሩታዬ እንኳን ደስ አለሽ፣ መታረቅሽ ደስ ብሎናል። ከልጅሽ አባት ጋራ ሳትለያይ ሳትፈነቀይ ልጅሽን ከአባቱ ነጥለሽ በዓሉን ተለያይታችሁ ስላላሰለፋችሁ እጅግ በጣም ደስ ብሎኛል ማለት ነው። እንግዲህ ነው
ያው ደስ የሚለው ለቤተሰብ ወይም ደግሞ ለሶሻል ሚዲያ ተከታታዮች ለአድናቆቻችሁ ዛሬ ያሳያችሁት ትልቅ ነገር ነውና ምክንያቱም መታረቅ ቤተሰብ መተሳሰብ በጣም ደስ የሚል ነገር ነው። ስለዚህ ለማንም አሳልፋችሁ የራሳችሁን ባትሰጡ እንደዚህ እርቅ ፈጥራችሁ በሰላም መኖራችሁ ለሁሉም ደስታ ነው፣ ለሁሉም ምኞት ነውና ዛሬ ያደረጋችሁትን ነገር ደግሞ ዘላቂ ያድርጋችሁ፣ ይለምድባችሁ፣ ሰላምና ፍቅር ደስታን ይጨምርባችሁ። ባልና ሚስት አንድ ላይ ሲሆኑ እንጂ ሲለያዩ ደስ የሚሉ የለም። እኛም ደግሞ ዛሬ ባደረጋችሁት አንድነት በጣም ኮርተንባቸዋል እና በዚህ ቀጥሉ። አብርሽ አንተም ብትሆን ሴት ጋር እንድትሄድ ሩታ ማትፈልጉ አይደል? በቃ አትሄድ። ክብርህን ጠብቅ፣ ቤትህን ጠብቅ፣ ትዳርህን ጠብቅ ፕሊስ። እና ቤተሰብ ከዚህ በላይ እንትን የላችሁም። ማታ ሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።